እኔና ረጀኔ ቸግሮናል በቃ አንተ ትንጠራራለህ አርክራቱን ቸግሮናል በለው አሞናል። እሺ ክብራትና ክብራን ተመልካቾቻችን ዛሬ እንግዲህ ሾርት አንሰር ጥያቄዎችን እንሰራለን ማለት ነው። የምርጫ ጥያቄዎችን በራሳችሁ ስሯቸው። በሙሉ መልሱን ከነ ጥያቄው በቴሌግራም ቻናላችን አፕሎድ እናደርጋለን። የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። So question number 1, find the domain of f of x which is equals to root of 4 minus x plus 1 over square root of x square minus 1 ይላል። ስለዚህ የዚህን ፋንክሽን ዶሜን አገኙ ነው የሚለው። ኦኬ ሶ ፋንክሽኑ ይታያቸዋል። ጥያቄውን አላነሳውም። ኦኬ ፋንክሽኑ ይታያቸዋል። ምን ይላቸዋል? f of x እኩል ነው ከሩት ኦፍ 4 ማይነስ ኤክስ አለ። ቺን ፓርት መጀመሪያ ያዟት። ኦኬ ቺ ፓርት አለች። ከዛ ሁለተኛ ደግሞ ይሄ ፓርት አለ። ራይት እኚህ ሁለቱ ፓርቶች አሉ። በደንብ ይዋቸው እዚህ ጋር። ስለዚህ ይሄን ፋንክሽን ዶሜኑ ምንድነው ነው የዚህ ፋንክሽን። አሁን ይሄንን እዩ በደንብ የመጀመሪያውን ፓርት እዩ። ስኩዌር ሩት አለ እዚህ ጋር አይደለ? ስኩዌር ሩት ኦፍ 4 ማይነስ ኤክስ ነው የሚለው። ስለዚህ ስኩዌር ሩት ውስጥ ደግሞ ሁሌም ፖዚቲቭ ነምበር ነው መኖር ያለበት አይደል? ካልሆነ ኮምፕሌክስ ነምበር ውስጥ ስለሚመራን ማለት ነው። እንደዛ እንዳይመራን ኦኬ ይሄ ምንድነው መሆን ያለበት? ፖዚቲቭ ነምበር ነው። እዚህ ውስጥ ያለው ነገር ፖዚቲቭ ነምበር ነው መሆን ያለበት። እዚህ ውስጥ ያለው ማለት ነው። ኦኬ ሶ እዚህ ውስጥ ያለው ፖዚቲቭ እንዲሆን ምን መሆን አለበት? ኦኬ ሶ 4 ማይነስ ኤክስ ግሬተር ዛን ኦር ኢኳል ቱ 0 ማለት ነው። ዜሮም ቢሆን ይቻላል ምክንያቱም ስኩዌር ሩት ኦፍ 0 0 ስለሆነ ማለት ነው። ስለዚህ 4 ማይነስ ኤክስ ፖዚቲቭ መሆን አለበት ወይም ደግሞ ከዜሮ መብለጥ አለበት ወይም ደግሞ 0 ጋር እኩል ቢሆንም ችግር የለውም ማለት ነው። ኦኬ ሶ ይሄን ኮንዲሽን ሳቲስፋይ ማድረግ አለበት ማለት ነው። ስለዚህ ኤክስ ለብቻ ለማግኘት ኤክስ ግሬተር ዛን ኦር ኢኳል ቱ ስንት ይሆናል? ኤክስ ግሬተር ዛን ኦር ኢኳል ቱ -4 ወይም ደግሞ ኤክስ ሌስ ዛን ኦር ኢኳል ቱ 4 ማለት ነው። ሶ ኤክስ ሌስ ዛን ኦር ኢኳል ቱ 4 ነው። ይሄን እንዳደረሱ። ስለዚህ ኤክስ ሌስ ዛን ኦር ኢኳል ቱ 4 የሚለው የዚች ፓርት ብቻ ማለት ነው። የዚች ፓርት ብቻ ዶሜን ይሄ ነው። ኤክስ ከ4 ማነስ አለበት ወይም ከ4 ጋር እኩል መሆን አለበት ማለት ነው። ወደዚህ ፓርት ደግሞ ስትመጡ ምን ይሆናል? አሁን ከታች ነው ያለው እንዳደረሱ ዲኖሚኔተር ላይ ነው ከታች ነው ያለው ስኩዌር ሩት ኦፍ ኤክስ ስኩዌር ማይነስ 1 የሚለው ከታች ነው ያለው። ስለዚህ እንደምታውቁት ከታች ፋንክሽኑ መቼም ቢሆን 0 መሆን የለበትም ምክንያቱም 1 ኦቨር 0 አንዲፋይንድ ስለሆነ ማለት ነው። ከታች በኩል 0 መሆን የለበትም። ስለዚህ እዚህ ጋር ያለው ኮንዲሽን ሁለት ኮንዲሽን ነው ያለው ማለት ነው። አንድ 0 መሆን የለበትም፣ ሁለት ደግሞ ፖዚቲቭ መሆን አለበት ማለት ነው። ሶ እቺኛዋ ኤክስ ስኩዌር ማይነስ 1 ምን መሆን አለባት? ፖዚቲቭ መሆን አለበት አይደል? ግሬተር ዛን 0 ማለት ነው። ኦኬ መቼም ቢሆን 0 መሆን የለበትም፣ ፖዚቲቭ ብቻ ነው መሆን ያለበት ማለት ነው። ኦልራይት ሶ ኤክስ ስኩዌር ግሬተር ዛን 1 ይሆናል። ስለዚህ ኤክስ ሌስ ዛን -1 ኦር ኤክስ ግሬተር ዛን 1 እዚህ ሁለት ኮንዲሽን ነው ያለው ማለት ነው። ኤክስ ሌስ ዛን -1 ኦር ኤክስ ግሬተር ዛን 1 ማለት ነው። ስለዚህ ኤክስ ከ-1 የሚያንስ ቁጥር ኤክስ ከፖዚቲቭ 1 የሚበልጥ ቁጥር ማለት ነው። ስለዚህ ይሄ ያለን ሁለተኛ ደግሞ ይሄ ያለን። ስለዚህ የነዚህን የሁለቱን ኢንተርሴክሽን ማግኘት አለብን ማለት ነው። ምክንያቱም ፋንክሽኑ የተሰራ ከሁለት ነገር ነው። ከዚህና ከዚህ ነው የተሰራው ፋንክሽኑ። ፋንክሽኑ ከሁለት እስከተሰራ ድረስ የሁለቱንም ማሟላት አለበት ማለት ነው። ስለዚህ የሁለቱን ኢንተርሴክሽን ነው የምትወስዱት ማለት ነው። ስለዚህ ኮምባይን ማድረግ አለባችሁ። ኮምባይን ስታደርጉ ምን ይሆናል? መጀመሪያ ለብቻ ጻፉት። ይሄን ጻፉት መጀመሪያ ኤክስ ሌስ ዛን ኦር ኢኳል ቱ 4 ማለት ምን ማለት ነው? ኦኬ ሌስ ዛን ነው የሚለው። ስለዚህ ከኔጌቲቭ ኢንፊኒቲ አንስቶ እስከ ፖዚቲቭ 4 ድረስ ነው።
ስለዚህ ከኔጌቲቭ ኢንፊኒቲ አንስቶ እስከ ፖዚቲቭ 4 ድረስ ነው ማለት ነው። ኦኬ ያንሳል ነው የሚለው ኤክስ ያንሳል ወይም እኩል ይሆናል ነው የሚለው። ስለዚህ አራትን ይይዛል ማለት ነው እንዲያረሱ። ይሄን ኖቴሽን ታውቃላችሁ እንግዲህ ብራኬቱ እንደዚህ ሲሆንና ብራኬቱ እንደዚህ ሲሆን ዲፈረንሱን ታውቃላችሁ። እንዲህ ሲሆን አራትንም ያጠቃልላል ማለት ነው። ሶ ወደዚህ ደግሞ ስትመጡ ይሄ ደግሞ ምንድነው የሚለው ኤክስ ሌዛን ኔጌቲቭ 1 ይላል። ከኔጌቲቭ 1 የሚያንሱ ነው የሚለው ኔጌቲቭ 1ን ሳይጨምር ማለት ነው። ስለዚህ ኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 1 ኔጌቲቭ 1ን ሳይጨምር እንደዚህ ኦኬ። እና ዩኒየን ይሄ ኤክስ ግሬተር ዛን 1 ነው የሚለው ከአንድ የሚበልጡ ቁጥሮች አንድን ሳይጨምር ማለት ነው። አንድ እስከ ኢንፊኒቲ ኦኬ። አንድን ሳይጨምር ይሄው እዚህ ጋር እንደማይጨምር እያያችሁ ነው። እቺ ምልክት አይጨምርም ማለት ነው። ስለዚህ ይሄና ይሄ ነው ያለን ማለት ነው። የነዚህ የሁለቱን ኢንተርሴክሽን ነው የምንፈልገው ማለት ነው። ፐርፌክት። ሶ የዚህ የሁለቱ ኢንተርሴክሽን ምንድን ነው የሚሆነው? የዚህና የዚህ ኢንተርሴክሽን ሶሪ የዚህና የዚህ ኢንተርሴክሽን አሁን ይሄን እንዲመስል አድርጋችሁ ጻፉ እስኪ። እንዲመሳሰል አድርጋችሁ ማለት ነው። ምን ማለት ነው? ይሄ ማለት ራሱ ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 1 ይሆናል መጀመሪያ ኦኬ። ከዛ ኔጌቲቭ 1ን ይጨምራል እዚህ ጋር እንደምትመለከቱት። ከዛ በኋላ ሌላ ምን አለበት? ከኔጌቲቭ 1 አለ እዚህ። ስለዚህ ከኔጌቲቭ 1 እስከ 4 ማድረግ ትችላላችሁ። ስለዚህ ይሄ ማለት ይሄ ነው ማለት ነው ኦኬ። በሌላ ቋንቋ ማለት ነው። ይሄ ስለሆነ አሁን ይሄና ይሄን በደንብ ይዩ። ከዚህ ጋር ተመሳሳይ ነው ኦኬ። አንድ ቁጥር ብቻ ነው የሌለው። አንድ ቁጥር እዚህ ውስጥ አለ ግን እዚህ ውስጥ የለም ማለት ነው ኦኬ። ስለዚህ የጋራውን ነው የምንወስደው። የጋራ እዚህ አለ እዚህ ግን የለም። ስለዚህ ይሄ የሁለቱ ኮመን ይሄ ነው ማለት ነው ይሄ። ስለዚህ ኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 1 የሚለው ኢንተርሴክሽን ወሰድን፣ ኮመን ይሄው ኮመን ወሰድን። አሁን እዚህ ጋርና እዚህ ጋር ካለው ኮመን የምንወስደው የትኛው ነው ጨዋታው እዚህ ጋር ማለት ነው። ስለዚህ አንድ ቁጥርን ይዩ። አንድ እዚህም አለ እዚህም አለ ኦኬ። አንድ ኔጌቲቭ 1 አንድ እዚህ ውስጥም አለ ታውቃላችሁ። እዚህ ውስጥ ዜሮም አለ። ይሄ ማለት ኔጌቲቭ 1 0 1 2 3 4 ድረስ ነው የሚሄደው እቺ ማለት ነው። ስለዚህ እዚህ ጋር ኔጌቲቭ 1ም ዜሮም አለ። ግን ኔጌቲቭ 1 እና ዜሮን አንፈልገውም ኤኒ ሎንገር ኦኬ። እዚህ ውስጥ ስለሌለ ማለት ነው ኮመን ነው እየወሰድን ያለ ነው። ስለዚህ ከአንድ ነው የምንጀምረው ማለት ነው። አንድም ደግሞ ስንጀምር እዚህ ጋር አንድ ቁጥር አይካተትበትም። እንደምታዩት እዚህ ጋር ቅንፉን ነው አንድ የለበትም። ስለዚህ አንድ ብለን እንዴት ነው የምናደርገው? እስከ 4 ድረስ 4 አለ እዚህ ውስጥም 4 አለ። ግን ከ4 በኋላ ያሉት እዚህ ውስጥ የሉም። ስለዚህ ኮመኑ 4 እስከ 4 ያለው ብቻ ነው ማለት ነው። ስለዚህ መልሳችን ዩኒየን ኤን ይመስላል ማለት ነው። ሶ this is the answer ማለት ነው። ኦኬ question number 2 ምን ይላል? given f of x equals to x minus 1 over x find f of x ይላል። ኦኬ እንደምንፈልገው ማለት ነው f of x ኦኬ። ከዚህ በፊት ስሩ ስንባል የምንሰራው f of g of x ወይም g of f of x ምናምን ነገር ነው። አሁን ግን f of x ነው። ምን ማለት ነው? f of x ውስጥ f of x-ን አስገብተን ማለት ነው። f of x አለ ለምሳሌ ቀለል ላድርግላችሁ ኦኬ። x minus 1 over x ነው የሚለው ይሄ f of x ነው አይደል? እዚህ ውስጥ x ቫልዩ ውስጥ ምንም ቁጥር ሊገባ ይችላል። 1 ኔጌቲቭ 5 9 whatever ሊገባ ይችላል። ግን አሁን አስገቡ የተባልነው f of x-ን ራሱን ነው እዚህ ውስጥ አስገቡ የተባልነው። በx ቦታ አስገቡ የተባልነው f of x-ን ራሱን ነው እንጂ ቁጥር አስገቡ አልተባልንም። ለዚህ በx ቦታ ብናስገባው f of x-ን ራሱን ነው ማለት ነው ኦኬ። ሶ x minus 1 በሚልበት ቦታ በx ቦታ ማን ይገባል? f of x ራሱ ይገባል። f of x ደግሞ ማን ነው? x minus 1 over x የሚለው ራሱ f of x አይደለ? ስለዚህ x minus 1 over x ካለ በx ቦታ f of x ይገባል ኦኬ። በዚህም x ቦታ f of x ይገባል ማለት ነው ኦኬ። ይሄ ምን ይሆናል? f of x ማለት x minus 1 over x አይደል? ስለዚህ በx ቦታ እሱ ሲገባ
ኤክስ ማይነስ 1 ኦቨር ኤክስ ማይነስ 1 ዲቫይደድ ባይ ኤክስ ማይነስ 1 ኦቨር ኤክስ ማለት ነው። ኦኬ ስለዚህ ራሱን በራሱ አስገባ ነው ማለት ነው። ስለዚህ አሁን ምን ማድረግ እንችላለን? የጋራ ማውጣት እንችላለን። ኦኬ ከዚህ ይሄን እንስራ። የጋራ የዚህና የዚህ የጋራ ኤክስ ነው። ኦኬ ሶ ኤክስ አለን ምን ይሆናል? ኤክስ አጣን የጋራ ከዚህ ኤክስ ብንወስድ ኤክስ ማይነስ 1 አለን ማይነስ ኤክስ አለን ማለት ነው። እዚህ ጋር ሶ ኦቨር አለን እዚህ ጋር ኦቨር ኤክስ ማይነስ 1 ኦቨር ኤክስ አለን ማለት ነው። ኦኬ ሶ እንደዚህ ያለን ማለት ነው። ኤክስ ቀነስ ኤክስ ይጠፋል ማይነስ 1 ይቀራል ማይነስ 1 ኦቨር ኤክስ ዲቫይደድ ባይ ኤክስ ማይነስ 1 ኦቨር ኤክስ። ኦኬ ይሄ እንግዲህ ወደ ላይ ይገለበጣል። ወደ ላይ ሲመጣ አይደለ ይገለበጣል። ስለዚህ ምን ይሆናል? ማይነስ 1 ኦቨር ኤክስ ሲባዛ ኤክስ ኦቨር ኤክስ ማይነስ 1 ይሆናል ማለት ነው። ፐርፌክት። ይሄ በዚህ ይጠፋል ማለት ነው። ማን ቀረን? ኔጌቲቭ 1 ኦቨር ኤክስ ማይነስ 1 ሶ ማን ቀረን? ኤፍ ኦፍ ኤክስ is equal to negative 1 over x minus 1 ማለት ነው። ሶ ይሄ ነው መልሳችን ማለት ነው። ኦኬ ቀጣይ ጥያቄያችን ምንድነው የሚለው? find the period and frequency of f of x equals to 3 cos c over 2x ይላል። ስለዚህ ፋንክሽናችን ተሰጥቶናል f of x is equals to 3 cos 3 over 2x ኦኬ ፔሪድ ምንድነው? ፍሪኩዌንሲ ምንድነው የሚለውን ታውቃላችሁ አይደለ? ኖርማሊ ሲሰጠን ኦኬ ብዙ ጊዜ ፋንክሽናችን ኮስ ይሄ ጀነራል ፎርሙ ነው ኮስ bx ኦኬ ኮስ bx ግን እኛ የለመድነው b ማለት እዚህ ጋር 3 ኦቨር 2 ሊሆን ነው ማለት ነው። እኛ የለመድነው ምን አይነት መሰላችሁ? ኖርማሊ ኮስ x ብቻ ነው። ለምሳሌ ኮስ x ሲሆን ሶ እኛ የለመድነው እንግዲህ ኮስ x የሚለውን ነው። ኮስ ኤክስን እንግዲህ ስንሰራ ታውቃላችሁ ከ0 ላይ 1 ነው ኮስ እና ፓይ ኦቨር 2 ላይ 0 ነው ኔጌቲቭ ፓይ ኦቨር 2 ላይም 0 ነው። ከዛ እንዲህ ያለ ኦኬ እንዲህ ያለ የሚሄድ ግራፍ ነው ታውቁታላችሁ። የኮስ ግራፍ ይሄ ነው። ስለዚህ ፔሪድ ምንድነው ፍሪኩዌንሲ ምንድነው የሚለውን ታውቃላችሁ አይደል? ኦኬ ከመጣበት ለምሳሌ ከዚህ ቢነሳ ከተነሳበት ሄዶ ወደ ራሱ ፖይንት እስኪመለስ ድረስ የሚፈጅበት ጊዜ አለ አይደል? ፔሪድ ብለን የምንጠራው ማለት ነው። ከተነሳበት ወደዛ ፖይንት እስኪመለስ ድረስ ያለው ፔሪድ እንለዋለን አይደል? ፍሪኩዌንሲ ደግሞ በአንድ ምን ያክል ጊዜ ይደጋገማል ነው ድግግሞሹን ነው የምናየው ማለት ነው። ሶ አሁን ኖርማሊ ለምሳሌ የዚያውን ፔሪድ ለምሳሌ 2 ፓይ ነው አይደለ? ኖርማል ፔሪዱ 2 ፓይ ነው። ምክንያቱም ከዚህ ተነስቶ እዚህ ድረስ 2 ፓይ ነው። ይሄ ፓይ ኔጌቲቭ ፓይ ኦቨር 2 ነው። ይሄ ፓይ ኦቨር 2 ነው። እዚህ ጋር ኮስ አንድ ኔጌቲቭ 1 የሚሆንበት አለ ፓይ ላይ ማለት ነው። ከዛ 3 ኦቨር 2 ፓይ ላይ ደግሞ 0 ይሆናል ማለት ነው። ስለዚህ ከዚህ እስከዚህ ስትመጡ 2 ፓይ ነው ያለን ማለት ነው። ስለዚህ በ2 ፓይ ውስጥ ነው ማለት ነው ኮስ የሚደግመው ራሱን። ስለዚህ ፔሪዱ ምንድነው የሚሆነው? 2 ፓይ ነው። ግን እንዲህ ቢሆን ኮስ bx ሲሆን ደግሞ ይለያል ማለት ነው። ኮስ x እያለ ነው እንደዛ የነበረው። ስለዚህ እዚህ ኮስ x እያለ እዚህ ጋር አንድ ቁጥር ነው ያለችው አይደለ? ስለዚህ አንድ ነች ያለችው። ስለዚህ አንድ ሲባዛ 2 ፓይ ይሆናል ፔሪዱ ማለት ነው። ኦኬ ሶ የፔሪድ ጀነራል ፎርሙላው ምንድነው? የፔሪድ ጀነራል ፎርሙላ t is equals to 2 ፓይ ኦቨር b ነው። ኦኬ b ምንድነው? እዚህ ውስጥ ያለችው ቁጥር ነች። አሁን በኖርማሊ ኮስ ስንሰራ 2 ፓይ አይደል ይመጣልን? እቺ አንድ ስለምትሆን ነው t is equals to 2 ፓይ ሆነው። ግን አሁን የተሰጠን ፋንክሽን ግን 3 over 2x ነው የሚለው እንደምትመለከቱት እዚህ ጋር 3 over 2 ነው ያለው አንድ አይደለም። እዚች 3 over 2 እንደ b ነች ማለት ነው። ስለዚህ እንደ b ስለሆነች እዚህ ጋር 2 ፓይ over
3/2 እናደርጋለን which is equal to 4π/3 ይመጣል ማለት ነው። ስለዚህ ፔሪዳችን ይሄ ነው ማለት ነው። ኦኬ ፐርፌክት። ፔሪዱ ይሄ ከሆነ ፍሪኩዌንሲ ምን ይሆናል ነው። በፍሪኩዌንሲ እና በፔሪድ መካከል ያለውን ሪሌሽንሺፕ እንዳደረሱ ፍሪኩዌንሲ is equal to 1/period ነው። ኦኬ ሁሌም ይሄን ፎርሙላ እንዳደረሱ ፍሪኩዌንሲ is equal to 1/period ነው። ስለዚህ ፔሪዳችን 4π/3 ከሆነ ፍሪኩዌንሲ ደግሞ ይገለበጣል ማለት ነው። 4π ኦኬ ይሄው እዚህ ጋር 4π/3 ከሆነ 3/4π ይሆናል። 3/4π ይሆናል ማለት ነው ፍሪኩዌንሲያችን። ሶ የዛሬ ቪዲዮአችን ይሄንን ይመስላል። ወርክአውቱን ነው የሰራነው። የቀሩትን ጥያቄዎች ከነመልሳቸው አንድ በአንድ የተሰሩ ጥያቄዎች በእጅ ላይ አሉ። እነሱን ለማግኘት የቪዲዮ ዲስክሪፕሽን ላይ ግቡ እና የቴሌግራም ቻናል አለን። እሱን ቴሌግራም ቻናላችንን ከተቀላቀላችሁ ከነመልሱ ሙሉ አፕሎድ የተደረገውን ታገኛላችሁ። መልካም ጊዜ